በመካከለኛው ምስራቅ ውጥረት ነግሷል። ኢራን በኳታር የሚገኘውን የአሜሪካ ወታደራዊ ካምፕ በይፋ ማጥቃት ጀምራለች። በዩክሬን ዋና ከተማ ኪየቭ እና አካባቢው በሩሲያ በተደረገው የሰው አልባ አውሮፕላን ጥቃት ቢያንስ 10 ሰዎች መሞታቸውን የዩክሬን ባለስልጣን ገለጹ። የኢራን የውጭ ጉዳይ ሚኒስትር ሳዓዲ አሜሪካ በኒውክሌር ተቋማቸው ላይ ለምትሰነዝረው ጥቃት ሀገራቸው በፈለጉት መንገድ ምላሽ የመስጠት መብት እንዳላት ገለጹ። የኢራን ጦር ዛሬ በኢራን ፎርዶ የኒውክሌር ጣቢያ አቅራቢያ ጥቃት ማድረሳቸውን አረጋግጠዋል። የጥቃቱ ዓላማም ወደ ተቋሙ የሚወስደውን የመግቢያ መንገድ ለማስተጓጎል እንደሆነ አስታውቀዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን የአሜሪካን የእስራኤል ጥቃትን ለማውገዝ ከህዝቡ ጋር ለተቃውሞ ወደ አደባባይ ወጡ። የኢራን ጠቅላይ መሪ ፑቲን ከአሜሪካ ጥቃት በኋላ የበለጠ ግፊት እንዲያደርጉ ጠየቁ። ሰላም ጤና ይስጥልኝ። ይህ ዳጉ ዩቲዩብ ቻናል ነው። ዩቲዩባችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን አሳዩ። በዩክሬን ዋና ከተማ ኪየቭ እና አካባቢዎቹ በሩሲያ በተደረገው የሰው አልባ አውሮፕላን ጥቃት ቢያንስ 10 ሰዎች መሞታቸው የዩክሬን ባለስልጣን ገለጹ። በአንድ ሳምንት ውስጥ ለሁለተኛ ጊዜ የታየው ትልቅ ጥቃት መሆኑ የተገለጸው ሲሆን ሩሲያ ጫናዋን ከፍ ለማድረግ እየጣረች እንደሆነ ያሳየ ነው ተብሏል። የዩክሬን አየር ኃይል እንዳስታወቀው ሩሲያ 352 ሰው አልባ አውሮፕላኖችን፣ 11 ባላስቲክ ሚሳይሎችና 5 ክሩዝ ሚሳይሎችን በአንድ ሌሊት መተኮሷን አስታውቋል። የኪየቭ ወታደራዊ አስተዳደር ኃላፊ ቲሙር ቲካንቺንኮ በሰጡት መግለጫ በዋናው ከተማ ላይ ሌላ ግዙፍ ጥቃት በማለት ገልጸዋል። ቲካንቺንኮ በማህበራዊ ትስስር ገጻቸው ላይ የሩሲያ አስተሳሰብ አልተለወጠም በማለት ተችተዋል። በጥቃቱ የመኖሪያ ህንፃዎች፣ ሆስፒታሎች፣ የስፖርት መሰረታዊ ልማቶችና ለድንገተኛ አደጋ መጠለያ የሚያገለግሉ የሜትሮ ጣቢያዎች መጎዳታቸውን አልጀዚራ ዘግቧል። የኢራን ምላሽ ለአሜሪካ የኢራን የውጭ ጉዳይ ሚኒስትር ሳዓዲ አሜሪካ በኒውክሌር ተቋማት ላይ ለምትሰነዝረው ጥቃት ሀገራቸው በፈለጉት መንገድ ምላሽ የመስጠት መብት እንዳላት ገልጸዋል። ኢራን በአካባቢው የሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት ልትሰነዝር የምትችልበት እድል አላጣችም ያሉት ሚኒስትሩ ኢራን ለአሜሪካውያን እንዴት፣ መቼና በምን ደረጃ ምላሽ እንደምትሰጥ ተወስናለች ብለዋል። እንደ ፎርዶ ባሉት የኒውክሌር ጣቢያዎች ላይ አሜሪካ የፈጸመችው የቦምብ ጥቃት ዓለም አቀፍ ሕግን የጣሰ ትልቅ ስህተት ነው ሲሉ መግለጻቸውን አልጀዚራ አስነብቧል። የእስራኤል ጦር ዛሬ በኢራን ፎርዶ የኒውክሌር ጣቢያ አቅራቢያ ጥቃት ማድረሷን አረጋግጣለች። የጥቃቱ ዓላማም ወደ ተቋሙ የሚሄዱትን የመግቢያ መንገድ ለማስተጓጎል እንደሆነ አስታውቀዋል። ይህም እርምጃ አሜሪካ በፎርዶ ጨምሮ በሌሎች የኒውክሌር ጣቢያ ላይ ሰፊ ጥቃቶችን ከፈጸመች ከአንድ ቀን በኋላ የመጣ ነው። የእስራኤል መከላከያ ሰራዊት አይዲኤፍ ባወጣው መግለጫ ጥቃቱ በጥልቀት የተቀበረውን የፎርዶ ማበልጸጊያ ፋብሪካ የሚወስደውን መግቢያ መንገድ ላይ ያነጣጠረ እንደሆነ እንጂ ፋብሪካውን ራሱ እንዳልሆነ አብራርቷል። ኦፕሬሽን ሚድናይት ሃመር የተሰኘውን ዘመቻ በመክፈት በፎርዶ፣ ናታንዝ እና ኢስፋን ላይ እጅግ ከባድ ጉዳትና ውድመት አድርሷል። የኢራንን የኒውክሌር ምኞት በእጅጉ ለመግታት በማሰብ የባንከር በስተር ቦምቦችን ተጠቅማለች። እስራኤል ባደረሰችው ጥቃት የደረሰው ጉዳት በዓለም አቀፍ አቶሚክ ኢነርጂ ጭምር ገና እየተገመገመ ቢሆንም በኢራን የመግቢያ መንገድ ላይ የተፈጸመው ጥቃት የጣቢያው የስራ ማስኬጃ አቅም ለማስተናከል የተቀናጀ ጥረት መሆኑን ይጠቁማል። በተራራ ውስጥ ጥልቀት ባለው ቦታ የተገነባው የፎርዶ ተቋም ከኢራን እጅግ አስተማማኝ ከሆኑ የኒውክሌር ተቋማት አንዱ ተደርጎ ይወሰዳል። የሳተላይት ምስሎችም ከአሜሪካ ጥቃት በኋላ በፎርዶ ላይ ባለው ተራራ ላይ የተፈጠሩ ጉድጓዶች ማሳየታቸውን ዘግበዋል። ኢራን በአብዛኛው የበለጸገ ዩራኒየሟን ከአሜሪካ ጥቃት በፊት ከፎርዶ ማስወጣቷን ገልጻለች። ይህ የእስራኤል እርምጃ በሁለት ሀገራት መካከል ያለውን ውጥረት እየጨመረ እንዲመጣ አድርጎታል። ዛሬ የኢራን የመንግስት መገናኛ ብዙሃን በፎርዶ ጣቢያ ላይ ሌላ ጥቃት መድረሱንና የቴህራን ኤቭን እስር ቤት በእስራኤል ጥቃቶች መመታታቸውን ዘግቧል። በተመሳሳይ ኢራን ደግሞ አዳዲስ ሚሳኤሎች ወደ እስራኤል ተኩሳለች። የተባበሩት መንግስታት የኒውክሌር ጠባቂ ድርጅት በበኩሉ በኒውክሌር ተቋሙ ላይ የሚደረገው ጥቃት የሚያስከትሉት ከባድ አደጋ በማጉላት ከፍተኛ ጥንቃቄ እንዲደረግ ጥሪ በድጋሚ አስተላልፈዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን የአሜሪካንና እስራኤልን ጥቃት ለማውገዝ ከህዝባቸው ጋር ለተቃውሞ ወደ አደባባይ ወጡ። ፕሬዝዳንቱ ድርጊቱን ለማውገዝ በተጠራው ሰልፍ ላይ በዋናው ከተማ ላይ ቴህራን ታይተዋል። አሜሪካ በኢራን የኒውክሌር ማብለያ ጣቢያዎች ላይ ጥቃት መሰንዘሯን ተከትሎ ነው ሰልፉ እየተደረገ ያሉት። ሞት ለአሜሪካ በሚል መፈክረ ዜጎች አደባባይ በወጡበት አጋጣሚ ፕሬዝዳንቱ አብረው መታየታቸው የጉዳዩን አሳሳቢነት ይጠቁማል ተብሏል። በጸረ አሜሪካ ተቃውሞ ላይ ከተማሪዎች ጋር ሲንቀሳቀሱ ታይተዋል። ማሱድ ፔዜሽኪያን ለትልቅ ጦርነት ተዘጋጅተናል የሚል ጽሑፎችን በቴህራን ተቃውሞ ላይ ጎላ ብሎ ሲታዩ እንደነበረ መርህ ኒውስ አስነብቧል። ፕሬዝዳንቱ ማሱድ ፔዜሽኪያን የአሜሪካን ጥቃት ያወገዙ ሲሆን ጥቃቱ የዓለም ሕግና ስርዓትን እንደ መናድ ይቆጠራል በሚል ቀደም ሲል መኮንናቸውን አይዘነጋም። የኢራን ጠቅላይ መሪ ፑቲን ከአሜሪካ ጥቃት በኋላ የበለጠ ግፊት እንዲያደርጉ ጠየቁ። የኢራን ጠቅላይ መሪ በአውሮፓ አቆጣጠር ከ1979 ዓመት በኋላ በሳምንቱ መጨረሻ ላይ ከደረሱበት ትልቅ የአሜሪካ ጦር እርምጃ
ፕሬዝዳንት ቭላዲሚር ፑቲን ሩሲያ ተጨማሪ እርዳታ ለኢራን እንድታደርግ የውጭ ጉዳይ ሚኒስትራቸውን ሰኞ ዕለት ወደ ሞስኮ ልከዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና እስራኤል ጠቅላይ መሪ አያቶላህ አሊን ስለመግደልና የእስራኤል ለውጥን በተመለከተ በአደባባይ መናገራቸው ሩሲያ መካከለኛ ምስራቅን ወደ ገደል ሊያስገባ የሚችል ስጋቶችን ገልጸዋል። ፑቲን የእስራኤል ጥቃትን ቢያወግዙም አሜሪካ ከኢራን የኒውክሌር ጣቢያዎች ላይ ስላደረገችው ጥቃት እስካሁን አስተያየት አልሰጡም። ባለፈው ሳምንት መረጋጋት እንዲሰፍን ጠይቀው የነበረ ሲሆን የሞስኮ ሚና በኒውክሌር መርሃ ግብሯ ላይ አስታራቂ አድርገው አቅርበዋል። ከፍተኛ የመረጃ ምንጭ ለሮይተርስ እንደገለጸው የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ከካሜኒ የተላከላቸውን ደብዳቤ ለፑቲን በማስረዳት የፑቲን ድጋፍ የሚሻናቸው ብለዋል። ቴህራን ምን አይነት እርዳታ እንደምትፈልግ ግን ምንጮቹ አላብራሩም። ፑቲን የኢራን የውጭ ጉዳይ ሚኒስተር እንደሚቀበሉ ቢናገሩም በምን ጉዳይ ላይ እንደሚወያዩ ግን አላሳወቁም። ኢራን በኳታር የሚገኘውን የአሜሪካ ወታደራዊ ካምፕ በይፋ ማጥቃት ጀምራለች። በኳታር ዋና ከተማ ዶሃ አቅራቢያ የሚገኘውን አል ኡደይድ አየር ማረፊያ አቅራቢያ በደርዘን የሚቆጠሩ የኢራን ሚሳኤሎች ወድቀዋል። ኢራን በኳታር የሚገኙ የአሜሪካ የጦር ሰፈሮች 6 ሚሳኤሎችን አስወንጭፋለች። ኢራን በኳታር ነበሶሪያ የሚገኘውን የአሜሪካ ወታደራዊ ካምፖች ላይ የሚሳኤል ጥቃት ካደረሰች በኋላ በርካታ ሀገራትና ኤምባሲዎች ዜጎቻቸውን ከቤት እንዳይወጡ አሳስበዋል። የባህሬን የሀገር ውስጥ ጉዳይ ሚኒስተር ዜጎች በቤታቸው እንዲቆዩ አሳስበዋል። በኳታር የሚገኘው የአሜሪካ ኤምባሲ ተመሳሳይ ማስጠንቀቂያዎች አስተላልፈዋል። የእንግሊዝ ኤምባሲ የብሪታንያ ዜጎች ጥንቃቄ እንዲያደርጉ በቤት ውስጥ እንዲቆዩ አሳስበዋል። የኢራን ማብራሪያ የኢራን ብሔራዊ ደህንነት ካውንስል ጥቃቱን ያነጣጠረው በአሜሪካ የጦር ሰፈር ላይ ብቻ መሆኑንና ስፍራውን ከሲቪሎች የጸዳ መሆኑን ገልጸዋል። ይህም ለኳታር ስጋት እንደማይፈጠር አስረድቷል። የአሜሪካ መከላከያ ሚኒስቴር ፔንታጎን ኢራን በአየር ሰፈሯ ላይ የፈጸመችውን የአጸፋ ጥቃትና ሊከሰቱ የሚችሉ ተጨማሪ ስጋቶችን በቅርበት እየተከታተለ መሆኑ የዋይት ሃውስ ባለስልጣን አስታውቋል። የተባበሩት መንግስታት ቃል አቀባይ ስቴፋን ቱጃሪ እንዳሉት ማንኛውንም ወታደራዊ እንቅስቃሴ መጨመር ወይም ቀጣይ የአጸፋ ምላሽ መላው ቀጠናን ወደ ከፍተኛ አለመረጋጋት ሊከተው ይችላል። በመሆኑም ውጥረቱ እንዲረግብ ጥሪ አቅርበዋል። ይህ በእንዲህ ሳለ ኳታር በኢራን አልዱዌድ የጦር ሰፈር ላይ የሰነዘረችውን የሚሳኤል ጥቃት ተከትሎ ተመጣጣኝ ምላሽ እንደምትሰጥ አስታውቃለች። የመከላከያ ሚኒስትሩ ኢራን የኳታርን ሉዓላዊነት እንደደፈረች ገልጸዋል። ኳታር በዓለም አቀፍ ሕግ የተጠበቀ የመከላከል መብት እንዳላት አስታውሰዋል። የኳታር የአየር መከላከያ ስርዓት የተተኮሱ ሚሳኤሎችን በመመከት ጥቃቱን ማክሸፍ ችለዋል። ኢራን በኳታር አልዱዌድ የአየር ሰፈር ላይ የሚሳኤል ጥቃት ማድረሷን የገለጸች ሲሆን ለአሜሪካ ጥቃት የተሳካ ምላሽ ሰጥታለች ብለዋል። ኳታር የአየር ክልሏን ከጥቃቱ በፊት መዝጋቷን ገልጻ የነበረ ሲሆን ከጥቃቱ በፊት የኢራን ፕሬዝዳንት ማሱድ ፔዜሽኪያን ምላሽ ሳንሰጥ አንተውም ብሎ ነበረ። ኳታር ጥቃቱን ተከትሎ ሉዓላዊነቴ ተጥሷል ብላለች። በተጨማሪም ኢራን በኢራቅ የሚገኘው የአሜሪካ ጦር ማዘዣ ላይም ጥቃት ሰንዝራለች። ኢራን ወደ ኳታር የላከችውን የሚሳኤል ቁጥርም አሜሪካ ከጣለችባት የቦምብ ቁጥር እኩል መሆኑን ገልጻለች። በጥቃቶቹም ስለተባለ ጉዳይ የተባለ ነገር የሌለ ሲሆን አሜሪካም የሰጠችው ምላሽ የለም።